ዛሬ ከዚህ በፊት ሰርቼ የማላውቀውን ጥገና አይነት ነው ያጋጠመኝ። እስከ ዛሬ እንደዚህ አይነት ፕሮብሌም አላጋጠመኝም ነበረ። እኔ ግን የሚጠቅመኝ ከዚህ በፊት ሰርቼ የማላውቀውን ቻሌንጅ ቢመጣብኝ ነው የሚጠቅመኝ እንጂ መስራት የሚችለውን ነገርማ ከዚህ በፊትም አውቃለሁ። እሱም ጉልበቴንና ሰዓቴን ከመጨረስ ውጭም አይጠቅመኝም። እና ይህንን ያመጣው ከስተመር በህይወቴ ተመልሼ ማግኘት የማልችለውን ዳታ ነው እዚህ ኮምፒውተር ላይ ያለው። ዳታው ከጠፋብኝ እኔም መጥፋቴ ነው ብሎ በጣም ተጨናንቆ ነበረ። ኢረር ሜሴጁ ባዮስ ኮራፕትድ ባዮስ ፋይል ይላል። ባዮስ ፌይለር ነው እንጂ ባዮስ ፋይል ኮራፕትድ እኔ ጋር መጥቶ አያውቅም። ነገር ግን ለእኔ አዲስ ቢሆንም ከዚህም አንድ ትምህርት አገኝቻለሁ። ከሁሉም በላይ ደግሞ የገረመኝ ዊንዶ ለመጫን ወይ ፎርማት ለማድረግ ሌላ ባለሙያ ሞክሮት እንደነበረ ሰምቻለሁ። ኧረ ተው ጋይስ፣ እንዴት ባዮስ ፋይል ኮራፕትድ እያለ እንዴት ዊንዶ ይጫናል? እዚህ ፒሲ ላይ አሁን አዲስ ዊንዶ ኦር አዲስ ኦፕሬቲንግ ሲስተም መጫን አይቻልም። ባዮሱንም ደግሞ በኖርማል ማስተካከል አይቻልም። ዊንዶውን ሪከቨር ማድረግም አይቻልም። ኧረ አንዳንድ ባለሙያዎች ቢያንስ ኢረር ሜሴጁን እያነበባችሁት ሞክሩት። እንደዚህ አይነት ኢረር ሶልቭ ለማድረግ መጀመሪያ የተበላሸውን ኮምፒውተር ሙሉ በሙሉ ኢንፎርሜሽኑን ማወቅ አለብን። ላፕቶፑ ሞዴሉ፣ ሲሪያል ነምበሩን፣ ኦፕሬቲንግ ሲስተም ውስጥ ምን አይነት ኦፕሬቲንግ ሲስተም፣ ይህንን ካላወቅን ይህ ላፕቶፕ በፍጹም ማስተካከል አይቻልም ማለት ነው። ስለዚህ እኔም መጀመሪያ ላፕቶፑን ጀርባውን እንደዚህ ገልብጬ ሲያየው ሲሪያል ነምበሩ ወይ ላፕቶፕ ሞዴሉ እኔ በካሜራዬ ነው ዙም አድርጌ ያየሁት። እንደዚህ ካልሆነ አይታይም ማለት ነው። ይህንን ሙሉ ኢንፎርሜሽን ከያዘን በኋላ ወደ ሌላ በሚሰራ ኮምፒውተር ላይ ሄደን ኢንተርኔት እንከፍታለን። ኢንተርኔቱን ከከፈተን በኋላ ብሮዘር ከፍተን ላፕቶፑ ኤችፒ ስለሆነ ኤችፒ ዶት ሰፖርት ዶት ኮም ብለን ሰርች እናደርጋለን። ሰርች ስናደርግ እዚህ ጋር ፕሮዳክቱን ያስመርጥናል። ከፕሮዳክቶቹ ፕሪንተር፣ ላፕቶፕ፣ ዴስክቶፕ አሉ። እኔ የተበላሸብኝ ፕሮዳክት ላፕቶፕ ስለሆነ ላፕቶፑ ላይ ክሊክ አረጋለሁ ማለት ነው። ከዛ ከላፕቶፑ ላይ ደግሞ እዚህ ሰርች ቦክሱ ላይ የላፕቶፑን ሲሪያል ነምበሩን በጥንቃቄ ማስገባት አለብን። ሁሉም ላፕቶፕ የራሳቸው ሞዴል ስላላቸው ኤችፒ ሆኖ ራሱ ብዙ ሞዴል ስላለ እዚህ ጋር ዊንዶውን ከተሳሳታችሁ እና ቨርዥኑንም ከተሳሳታችሁ በኋላ ያስቸግራችኋል፣ አይስተካከልላችሁ። አሁን ኮራፕት ያረገብን ባዮስ ፋይል ስለሆነ ባዮስ ላይ ክሊክ እናደርጋለን ማለት ነው። ባዮስ ላይ ክሊክ አድርገን እኔ ያስገባሁትን የላፕቶፕ ሞዴል ባዮሱን ያመጣልኛል። እዚህ ጋር አፕዴቱን ነው ከ2021 እስከ 2025 ያሉትን ይደረድራል። ሪሰንት አፕዴትድ የሆነውን ሞዴል ላይ ክሊክ አድርገን ሶፍትዌሩን ዳውንሎድ እናደርጋለን ማለት ነው። ሶፍትዌሩን ዳውንሎድ ካደረግነው በኋላ ፍሌሻችን እንደዚህ ኮምፒውተር ላይ ሰክተን ዳውንሎድ የተደረገውን ሶፍትዌር ፍሌሽ ላይ ኢንስቶል ነው የምናደርገው። ልብ አድርጉ፣ እዚህ ላይ ኢንስቶል ነው የሚደረገው እንጂ ኮፒ አይደረግም ማለት ነው። ከዛ ፍሌሽ ላይ ኢንስቶል ካረገን በኋላ ወደ ላፕቶፑ እንወስዳለን። ላፕቶፑ ላይ ሰክተን አውቶማቲካሊ ፓወሩን ከፍተን ዊንዶ ፕላስ ቪ ኦር ዊንዶ ፕላስ ቢ ጫን እናረጋለን። እንደዚህ ጫን ካረገን በኋላ በእንደዚህ አይነት መልክ ኮራፕትድ የሆነብንን ባዮስ ፋይል እንደዚህ ስካን እያረገ እስከዛ እንጠብቃለን። መጨረሻ ላይ እንደዚህ ያመጣልናል። በእርግጥ የተሰራው እቃ የግሉ ሳይሆን እኔ ከምሰራበት ድርጅት የአንዱ መስሪያ ቤት ስለሆነ ብር መጠየቅ የለብኝም። ከሁሉም በላይ ያስደሰተኝ ዳታው ምንም ነገር ሳይጠፋ መልሼ ሰርቼለት ስሰጠው እውነቴን ነው የምነግራችሁ፣ እጅግ በጣም ከመደሰቱ በተነሳ ላንቴ እንዳውም ይሄ ብቻ አይገባም ብሎ የራሱን ብር አውጥቶ ኪሴ ውስጥ በግድ እምቢ ያልኩኝ ኪሴ ውስጥ ከቶልኝ ሄደ እና እኔ ከብሩም በላይ በጣም ያስደሰተኝ የከስተመር ደስታ ነው። እና የዛሬ ቪዲዮ ይሄን መስል ነበር። ይሄን ቪዲዮ ስላያችሁት በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቻው።